እቺ ጓደኛዬ መታ ቫኬሽን ልጇን ይዛ መታ ልጇ ተሰረቀ እየተጫወተ እዛው በር ላይ ሲሰረቅ ደውል ተደወለ የብር ጥያቄ ተጠየቀች ኪድናፕ ነው ልጁ ላይ የተደረገው ሁሉ ጊዜ ጠላት ሲመጣ ከሩቅ አይመጣም አማቃችሁ ሰው አያጠቃችሁም ኢንፎርሜሽን የሌለው ሰው አያጠቃችሁም ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪው እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ መታየው ልጁን 2500 ብር ላኪልኝ ሲሉኝ አደጋ ጊዜ ክራንቼን በካርጎ ዕቃ መጫኛ ላይ ተጭኖ እኔ ሆስተሷን ተዝለይ ነው ሰላም ጤና ይስጥልን ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል እንማማርበታለን ያልነውን እንዲሁም የገራረሙንን ጉዳዮች ይዘንላችሁ ቀርበናል ተከታተሉን ዘንድ ያክብሮት ግብዣችን ነው ውድ ወገኖቼ እንግዲህ ከዛም ብለን ያመጣንላችሁ ፕሮግራም ለዛሬ ደግሞ በጣም ይገረመንን ሰው በቤተሰቡ ታገተ የሚል ነው እስቲ ተከታተሉ አቡዳቢ ማቃት ያረጅ ማመጓደኛለችኝ እንደ እህቴ መቆጥራት ማለት ነው ልጅነቷን እድሜዋን ዋጋዋን ሰውታ እናት አባት ሞቶባቸው እሷ የቤቱ የመጀመሪያ ልጅ ነች ታናሽ ወንድም አላት ታናሽ እህት አላት አሳደገቻቸው በሆነ አጋጣሚ ያው ፈረንሳይ አግብታ ፈረንሳይ ጋር ሄደች ማለት ነው ያው ስም መጥቀስ ባይጠበቅብኝም በጣም የቅርብ ቤተሰብ ስለሆነ ልጅ ወለደች ልጇን ይዛ ቫኬሽን ኢትዮጵያ መጣች ያ ያስተማረችው ልጅ የህግ ተመራቂ ሆኖ ስራ ይዞ መጣች በቃ ነገሮች ጊዜው ተቀየረና እሱም የራሱ ላይፍ ኖሮት መታ ቫኬሽን እዚህ ኢትዮጵያ ላይ እንዳልኩ ቀደም ህግ ጋር የሚደርሳለ ሚዲያ ጋር የሚደርሳለ ህግ ጋር የማይደርስ ሚዲያ ጋር የማይደርስ በየቤቱ ጣራና ግርግዳ የሸፈነው ብዙ ታሪክ አለ እቺ ጓደኛዬ መታ ቫኬሽን ልጇን ይዛ መታ ልጇ ተሰረቀ እየተጫወተ እዛው በር ላይ ሲሰረቅ ደውል ተደወለ የብር ጥያቄ ተጠየቀች ኪድናፕ ነው ልጁ ላይ የተደረገው አባቱ ፈረንሳይ ነው እናቱ ኢትዮጵያ እዚህ ኢትዮጵያ ውስጥ እኔ አሁን የቅርብ የራሴ ሰው ባይዘው እኔ ምሰራው ጸጉር ቤት ነው ብዙ ታሪክ አቃለው በጣም ብዙ ታሪክ በዚህ ዙሪያ ማለት ነው ምን ተፈጠረ ብሩ ይግባ ተብሎ ለፖሊስ መታሳውቂ ከሆነ ልጁን እንደዚህ እናደርገዋለን ተባለች ማለት ነው ተደውሎ ፋይናሊ ምን ሀፕን አደረገ ለባሏ ያው አብሯት ነው ያለው ቫኬሽን ነው የመጣው እንዳልኩ ፈረንሳዊ ነው እሱ ለህግና ሳውቅ ስትለው ካሳወቅ ልጃችን እንደዚህ ይሆናል ምናምን አለችው ብሩን ማስገባት ግዴታ ሆነባቸው ንግድ ባንክ ነው ብር ይግባ ተባለ ማለት ነው ልክ ስሙን ስታይ የምታቀው ሰው ስም ነው አካውንቱ ላይ አጋቹ ማለት ነው የምታቀው ሰው ስም ነው ለልጁ ቁጥሩን ታቀዋለች አካባቢ ልጅ ነው ደወለችለት እኔ መልክ ይሄ አካውንት የሚገባው አንተ እንትን ላይ ነው ልጄን አንተ ነክ ያገትከው አለችው ያንቺ ልጅ ነው እንዴ አላት አው የኔ ልጅ ነው ያስከው እና ስሙን ስላየሁት ነው ብሩን ሳስገባለችው ማለት ነው በእንግዲያውስ ይሄንን ጉድ ባልሽም እንዳይሰማ ልጁን እንድናግት የነገረን ወንድምሽ ነው የራሷ የእናት ያባቷ ልጅ ይሄንን ሚሽን እንዲሰሩ ሰው የቀጠረበት ወንድሟ ነው ባልየው ያንን ብር ከፈለ ቫኬሽኑን ሳይጨርሱ ተመልሰው ሄዱ ከዛ በኋላ 3 ልጅ ወለደች ኢትዮጵያ ስትመጣ እህትም ወንድሞቿን አታገኝም ገስታውስ ነው የምትቀመጠው መታ ጸበልም መሄድ ካለባት ገዳምም መሄድ ካለባት ደርሳ ትሄዳለች አይገናኙም አሁን ወደ 9 ምናምን አመት አልፏቸዋል እኔ ብዙ ነገር አቃለው አይምሮ ውስጥ ያለ ይሄ ምንነግርክ ታሪክ አይደለም መጽሐፍ አይደለም ትክክለኛ የደረሰ እኔ የማቀው ማለት ፐርሰናል ህፃኑን የማቀው ማለት ነው እንግዲህ እንደሰማችሁት ነው በጣም አሳዛኝ ጊዜ ላይ ደርሰናል እንግዲህ በገዛ ወንድሟ ነው ልጇ የታገተው ማለት ነው ገንዘብ እንዳላቸው ያቃል ከውጭ እንደመጡ ያቃል ጥንካሬና ድክመታቸውን ያውቃል ስለዚህ ሁሉ ጊዜ ጠላት ሲመጣ ከሩቅ አይመጣም አማቃችሁ ሰው አያጠቃችሁም ኢንፎርሜሽን የሌለው ሰው አያጠቃችሁም እንግዲህ እንዳያችሁት የገዛ ወንድሟ ነግሮ ያዙና ልጇን ገንዘብ ተቀብላችሁ ልቃቁት ነው እንግዲህ ምንም እንዳያደርጉት ያው ቤተሰብ ነው እሱም ግን ለልጅቷ እንዴት ልቧ እንደሚሰበር አስቡት እንደነኛ አይነት ነገሮችን ስናገኝ ወደዚህ ይዘን ቀርበን ለማስተማሪያ የምናደርጋቸው ምንድነው በጣም ብዙ እንዲህ አይነት ነገሮች ስለምንሰማ ወሬ እንዳይሆን እንዲህ አስተማማኝ ሰው ደግሞ አምጥቶ ታሪኩን ሲናገር እግረ መንገዳችንን ይሄንን ተመርኩዘን የጥንቃቄ መልእክት ከውጭ ሀገር ስትሄዱ በተለይ ያው እዚህ ብዙ ስንኖር ሰውን በጣም እናምናለን
ሁሉ ሰው እውነተኛ ይመስለናል። ሁሉም ሰው አንድ አይነት ባይሆንም በተለይ ቤተሰብ በጣም አዋቂ የቅርብ ሰው ነው የሆነ ጉዳያችንን አሳልፎ ሰጥቶ የምንጠቃው። ማቀን ሰው እኮ ያገሬውም ሰው ልንመስለው እንችላለን። ስለዚህ ያለንን ነገሮች ጠንቀቅ እያልን የምናሳያቸውንና ማናሳያቸውን ነገሮች በጣም ጥንቃቄ በተሞላው መልክ የገንዘብ አወጣጣችን፣ አደራረጋችን እዚህ ጋር ልጅ ነው የታገተው። አንዳንድ ጊዜ ሀሳባችንን አስቀድመን ነግረን የማይሳኩበት ነገሮች ይኖራሉ። እንግዲህ እንዳያችሁት ዘመኑ የመጨረሻ ዘመን ስለሆነ ምንም ማድረግ አይቻልም። ሰው ቤተሰቡን የሚፈራበት ጊዜ ደርሷል። ሁሉም ቤተሰብ እንደዚህ ነው ማለት አይቻልም። በጣም መልካም ቤተሰብም ይኖራል አለ። ያም ቢሆን ግን ራስን መጠበቅ፣ እግዚአብሔርን ማመን፣ ለሰው የሚገባውን ያህል ብቻ እምነት መስጠት፣ ሚስጥርም ቢሆን ባለቤቱ ያልቻለውን ሚስጥር ለሌላ አሳልፎ ሰጥቶ ሌላው ለምን አወራብኝ ማለት አይቻልም። ምክንያቱም ባለቤቱ ራሱ የራሱን ሚስጥር መያዝ መሸከም የከበደውን ሌላው እንዲሸከምለት ባደርግ እነኛ አይነት ነገሮች አምጥተን እግረ መንገዳችንን ማስተማር ስለምንፈልግ ነውና እባካችሁ ከውጭ ሀገር ለምትሄዱ ሰዎች እንዲሁም በሀገራችሁ ሆናችሁ ራሳችሁን ቤታችሁን ከፈት አድርጋችሁ ለጥቃት የተመቻችሁ ሰዎች በጣም ጥንቃቄ ያስፈልጋል። ሰው አይደለም ጊዜው ነው የከፋው። መጥፎ ሀሳብ ይመጣበታል ሰው። እንዴት ነው? ከችግር የመነጨ ነው ወይስ ምንድን ነው? ከክፋት ነው? እሱን እግዚአብሔር ያውቀዋል። ሰው የተለያየ ምክንያት አለው። በተለይ ግን አሁን ባለው ሁኔታ አብዛኛውን ሰው የቸገረው ስለሆነ ብዙ ነገር የመጋለጥ አደጋው በጣም ክፍት ነውና ጥንቃቄ ለማለት ነው። ያ ደግሞ ሲባል የቸገረው ሰው ሁሉ ይሄንን ያደርጋል ማለት አይደለም። በእምነቱ የጸና እጅግ በጣም ታማኝ ቤተሰብ እግዚአብሔርን የሚፈሩ ሰዎች ደግሞ ያሉበት ነገር ስለሆነ ሚዛን ውስጥ አስቀምጣችሁ ተንቀሳቀሱ ለማለት ነው። ወደ ቀጣዩ ተክተክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገርን፣ ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን እንደሆነ የተረጋጋሽ? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይሽ አሁን ወደ ዋናው ነገር ገባች። እንደውም ስሩንን ያዘው ብዬ ነው። እሺ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። እስኪ እንየውሽ። ቴጂ ወይ ቆንጆ ነው። አዎ ምንም አይልም ነበር። እንግዲህ እቺ እህታችን ደግሞ ባል ለመግዛት ሶሻል ሚዲያ ላይ ወጣ ማለት ነው። እንግዲህ በአጭሩ ባል ሊገዛ ማለት ነው። ምክንያቱም እንደሰማችሁት ባል በደላላ አፈላልጋ በስልክ ብቻ እንዳያቸዋት ሶሻል ሚዲያ ላይ ቲክቶክ ላይ ወጣ ነው። በቲክቶክ ባል ይገኛል ሲባል አይታ እነሱ ጋር ደውላ እንደዛ ነው የተሸወደችው። በጣም ጥንቃቄ አድርጉ። አንዳንድ ጊዜ ፊት ለፊት ወጥተው የሚናገሩ ሰዎች ሁሉ ታማኝ ናቸው ማለት አይደለም። በጣም ምስኪን ናት፣ ታሳዝናለች። ይሄ ነው የምላችሁ። ሲያጭበረበሩ እኮ ህጋዊ አጭበርባሪ በስነ ስርዓት የኢትዮጵያን ንግድ ባንክ አድራሻ ሰጥቶ ስሙን ሰጥቶ እኮ ነው ገንዘብ የሚቀበለው። እገታውም እንደዛ ነው። እንግዲህ እንደሰማችሁት ህጋዊ እገታ ነው። ስሙን እንደዛ አድርጎ ስሙን ሰጥቶ አድራሻውን ሰጥቶ ነው። እዚህ ጋር የምታዩት ስሙን ሰጥቶ አድራሻውን ሰጥቶ የባንክ አካውንቱን ሰጥቶ አስገቢ ብሎ ነው እንግዲህ እንዲህ አይነት ማጭበርበር የሚያደርገው። እና አንድ ነገር ህግ ላይ ጠበቅ ያለ እርምጃ ቢወሰድ ሀገራችን እንደው በጣም ደስ የሚል ነገር ነው። እናንተ ደግሞ ሶሻል ሚዲያ ላይ የምትመጡ ሰዎች እንዴት ነው በሶሻል ሚዲያ የተገኘስ ነገር በዚህ ሁኔታ ይህን ያህል ብር ተከፍሎ
የተገዛ ባል እንዴት ነው የሚሆነው? እቺ ሴት ወደ 300,000 ብር ምናምን አውጥታለች። እንግዲህ እንደሰማችሁት መጀመሪያ 100,000 70 ምናምን እያደረገች በሌላኛው እንደገና እልህ ይዟት ደግሞ ሁለተኛውን ባል እውነተኛ መስሏት ገብታ ወደ 300,000 ብር ተበልታለች። እና በጣም አሳዛኝም ገራሚም በቃ የሰውን ጭካኔ የሚያሳይበት ነው። እህታችን እንግዲህ እንዳለችው መውለድ ፈልግ ነበረ። ባል ከተገኘ እንግዲህ ያለኝን ብር ሁሉ አውጥቼ ያለች ያላትን ሁሉ ሙጥጥ አድርጋ ጨርሳለች። ባሉም አልተገኘ፣ ገንዘቡም አለቀ። እባካችሁ አሁንም ይሄም የጥንቃቄ መልእክት ነው። ወደ ቀጣዩ እኔ በቅርቡ እኮ ከኮምቦልቻ ኤርፖርት በዛሬ 15 ቀን ኤርፖርት ላይ ስመጣ ክራንችህ ካርጎ እቃ ጋር መግባት አለበት አሉ የሴኩሪቲው። በእኔ ምክንያት 15 ወይ 17 ደቂቃ ፕሌን ዘግይቶብኛል። አሁን ዛሬም አልተለወጠም ማለት ነው ሰው። ከዛ ታግ አረጉበት። መጀመሪያ ታግ አታርጉበት፣ ይሄ ግር ነው። ለምሳሌ አውሮፕላን ውስጥ ስትገባ የሴኩሪቲ እንትኖች አሉ። አደጋ ጊዜ በዚህ ትወጣላችሁ ምናምን በዚህ ትወጣላችሁ። አደጋ ጊዜ ክራንቼን በካርጎ እቃ መጫኛ ላይ ተጭኖ እኔ ሆስተሷን ልታዝለኝ ነው? አይሆንም፣ አይደረግም። ስለዚህ ናቱ ነው ይሄ እግር ነው። ይሄ የመጣሁት ለጌጥ አይደለም፣ ከቦታ ቦታ ለመንቀሳቀስ ነው። ስለዚህ ከኔ መለየት አይችልም። እዛ ይሄ ሻንጣ ማስቀመጫው አለ፣ እዛ ነው የሚገባው አልኳቸው። ፓይለቱ መጣና እንደዚህ አለኝ። ሴኩሪቲ ለካ ይለያያሉ። የሚገርም እኔ ፓይለቱ የሚያዝ ነበር የሚመስለኝ። ለካ ሴኩሪቲ ውጣ ሲለው የሚወጣው እረፍ ሲለው የሚያርፈው እሱ ነው። ይህን ካላደረግ መነሳት አንችልም፣ ምን ይደረግ አለኝ። እኔ ደግሞ ያለ ክራንቹ መንቀሳቀስ አልችልም። እስቲ ይሄ ነገር መፍትሄ የለውም? አሁን የዛሬ 15 ቀን ነው ኮምቦልቻ ነበርኩ ለስራ፣ ወረድኩ። ይቅርሽ ማለት ከፍላይቱ ተሰረዝ? ከፍላይቱ በቃ አማራጭ ያለኝን ምንድነው አልኩት ፓይለቱ። እቃውን እንትኑ ክራንቹን እቃ ምናምን ጋር ማስገባት አለኝ። እሱ ሊሆን አይችልም፣ እኔ እቀራለሁ። ሌላ አማራጭ ሲመጣ እኔ ወደ አዲስ አበባ በሌላ መንገድ ቢሆን እመጣለሁ። እኔ በፕሌን ያለ ክራንች በፕሌን አዲስ አበባ ከምመጣ ከነ ክራንቼ በተሳቢ መኪና ብመጣ ይቀለኛል። ምክንያቱም እግሬ ነው። የሆነ ነገር ቢሆን ሽቴ ቢመጣ አልኩ የሆነ ነገር በሆን በኋላ 10 ምናምን ደቂቃ እንትን ብሎ ደግሞ በኤክስሬይ ፈትሸው በምናምን አድርገው አሳልፈውታል እኮ። መጨረሻ ላይ ተስማሙ። የኔ አቋም ሐሳብ ሚዛን ደፋ መጣ። እዚህ ጋር ደግሞ የምታዩት ትንሽ አስገራሚ ሁኔታ ስለሆነብኝ ነው። እንግዲህ ተክለ ሃይማኖት አዳነ ነኝ የሚለው ጋዜጠኛ ተክልዬ በጣም የሚያሳዝን ነገር ገጥሞት እግርህን አስገባሉኝ። ክራንች ለሱ እግሩ ነው፣ ምንም ጥያቄ የለውም። እንግዲህ ብዙ ጊዜ በአውሮፕላን ለምንንቀሳቀስ ሰዎች በክራንች የሚገቡ ሰዎች አሉ። ምን ጋር እንደሚያስቀምጡ ቦታ ይመረጥላቸዋል እንጂ እግርህን አስቀምጠ ግባ የሚል እጅግ በጣም አሳዛኝ ነገር ነው። እንደው በሌላ ቋንቋ እንኳን ተተርጉሞ ቢቀርብ በጣም አሳፋሪ ነገር ነው እና ይሄ ነገር የቱ ጋር ነው መስተካከል ያለበት የሚለውን ኢትዮጵያን ኤርላይንስ በጣም ትኩረት አድርጉበት። ሰው እግሩን አስቀምጦ እንዲገባ አይደረግም። ኦፍ ኮርስ ብረታ ብረት የሚከለከሉ ነገሮች አሉ፣ ህጉ የሚከለክላቸው ነገሮች አሉ፣ ኢንተርናሽናል ህግ። ይሄ ሰው ግን በምን አይደለም አስቀምጦ ከተቀመጠ በኋላ ነው ሊወስዱ የፈለጉት ወይንስ አስቀምጦ እስከገባ እንዴት ብሎ ነው የሚገባው? እየተሳበ ነው የሚገባው። በጣም አስቸጋሪ ነገር ነውና እንደዚህ አይነት ጥቃቅን ነገሮች ሰው ሆድ ሊያስብሱ ይችላሉ፣ ኤርላይንሱን ሊያስጠሉ ይችላሉና ትኩረት ቢደረግበት ለማለት ነው። እንግዲህ ለዛሬ ይዘንላችሁ የቀረብነው ፕሮግራም እዚህ ላይ ያበቃል። በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ሰብስክራይብ ማድረግ አትርሱ። እንዲሁም ለብዙ ሰው እንዲደርስ ሼር አድርጎት ከወዲሁ እናመሰግናለን።